السلام عليكم ورحمة الله وبركاته ስሜ ሽኩሪያ ሰፋ እባላለሁ አካል ጉዳተኛ ነው ልጄንና አማር ጅላሉ ይባላል አካል ጉዳተኛ ነውና እኔ ከዚህ በፊት አሁን 5 አመቱ ነው እስካሁን ድረስ እኔ ከመጀመሪያ ዝነትን ከማወቄ በፊት በጣም ችግርተኛ ነበርኩኝ ልጄን ሽንቱን ላይ እስኪሸናብኝ ሁላ ደርሼ ማለት ነው ዳይፐርም ይረዳኝ አልነበረኝም እና በጣም ችግርተኛ ነበርኩኝ ዝነት ከማወቄ በፊት ዳይፐሩን እየበተንኩት አንዱን ዳይፐር ለማታ ከገዛሁኝ በትነውና ጨርቅ ውስጥ አድርጌበት ነበር መጠቀመው ከዛ ደግሞ ሽንት ያለሽ ሁላ እስከመባል ደርሼ ማለት ነው እና አባታቸው አብሮኝ ስላሌለ አጋጣሚ ብቻዬን ነበርኩኝና ሁለት ልጆች ናቸው ያሉት መንታ ናቸው አንደኛው ልጅ አልহামዱሊላህ ትምህርት ቤት ነው የሚውለው እና አማር ማለት ሽንቱን ሲሸና ዳይፐር መግዛት አቅሜ ስለማይችል ከሱ ጋር ስላልነበርኩኝ ማለት ነው ብቻዬን ስለነበርኩኝ ዳይፐሩን ለመግዛት አቅሜ አይችልም ነበር አዝነት ካወቅኩት በኋላ ግን በጣም ነፃነት አገኘሁኝ በቃ እናት እኔ አምጬ ወለድኩት እንጂ አዝነት እናቱ ናት በቃ ላማር ማለት ነው ምክንያቱም እዚህ የሚፈልገውን ነገር ይመገባል እንደፈለገ ይጫወታል ልጆች አያገኝም ነበር ከልጆች ጋር ልቀላቅለው ሽንት ይላል ይጸየፉታል እያልኩኝ ልጄን ራሴ ነበር መሸከመው ማለት ነው እና አሁን ላይ ግን ከልጆች ጋር ሲቀላቀል ቴራፒም ሲያገኝ ቁጭ ማለት ጀመረልኝ አልহামዱሊላህ ብዙም በቂ ማለት ረጅም ሰዓት ቁጭ ባይልም ይቀመጣል አልহামዱሊላህ እዝነት በጣም ብዙ ነገር አድርጎልኛል ምክንያቱም ዳይፐር ባውን ሰዓት ውድ ነው በፊት እንኳን በ10 ብር ገዝቼ መጠቀም እችል ነበር የማታ በገዛ የቀን መግዛት አቅም አይችልም ነበር አሁን ግን እዚህ በቀን 3-4ም ሊጠቀም ይችላል ተቅማጥ ከያዘው ይጠቀማል ምክንያቱም አልহামዱሊላህ በዝነት ምክንያት ማለት ነው ቆሸሻ አይባልም ልብሱ በንጽህና ነው ልብሱን ይችላል ዝነት አይደለም ለሱ ለሁለተኛውም ልጄ ነው የሚችለው ዝነት እኔ ግን ያንን አቅም አይኖረኝም ነበር ልጆቼ ግን አሁን ከምንም በላይ እንደ ሀብታም ልጆች ነው ለብሰው የሚወጡት ተማሪው ራሱን በሳምንት ሮብ ለሚለብሱት ልብስ ራሱ ያሁን አልሸማቀቅም ምክንያቱም እድሜ ለዝነት ይቀያይራል ልብስ አልহামዱሊላህ የሀብታም ልጅ ነው የሚመስለው በጣም ችግርተኛ ነበርኩኝ የማበላው ለራሴ ከበላው ይበላል ካልበላው ግን አይበላም ምክንያቱም የለኝማ ከታም ቻበሏለሁ ይሄ ልጅ ዛሬ ትናንት ነው የሰራሁት ሽሮ ማታ ምን በለዋለን ጧት ምን በለዋለን ቀን ሙሉ ነው ምን በላው ምክንያቱም የለኝማ ልጆቼ የተመጣጠኑ ምግብ መብላት ይፈልጉ ነበር ግን አቅሜ ስለማይችል አላደርግላቸውም ነበር ግን አሁን ግን ዝነት ከገባ ልጅ አይደለም እሱ የተመጣጠኑ ምግብ እየተመገበ ጤናውን እያገኘ ሆስፒታል እንደፈለኩኝ አልብሼ ዳይፐር ቀይሬ በስነ ስርዓት ነው የምወስደው በፊት ግን ዶክተር ፊት ላቀርበው ስል ዳይፐር ኬት አምጥቼ ነው የምገዛው እያልኩኝ ሁላ ነበር መሸማቀቀው ምክንያቱም ያን ዳይፐር 10 ብር ኬት ነው ማመጣው ካልሰራ ኬት ታመጣዋለህ አሁን ላይ ግን ዝነት አይደለም ለልጄ ለራሴም ተርፏል ማረፊያ ይፈልጋሉ የኔ ልጅ አሁን ነፃነት አግኝቷል ጥሩ ምግብ እየተመገበ ነው ንጽህና እያገኘ ነው ሌላው ግን ቤት ውስጥ ታፍኖበታል ግን መግባት ይፈልጋል ተመዝግቧል የቱ ጋር ታድርገው እሺ የቱ ጋር ያስቀምጠው ዝነት ቤት የለውማ ምክንያቱም መንግስትም እንዲያየው ሁሉም መላ ህዝብ ሁላ እንዲያየው ነው መፈልገው እኔ ምክንያቱም ከንፈር ብቻ መቶ አይደለም በአካል መቶ ያያየንም ያላየንም ሁሉ እንዲረዳን እንፈልጋለን ልጆቻችን ግን አሁን ላይ ውጪ ነበሩ ድጋሚ ግን ወደ ውስጥ ሊገቡ ነው ምክንያቱም በምን ምክንያት ነው ቤት ስላሌለ ኪራዩን እንዴት ይቻለው ኪራዩ ኦቨር ነው ቤት ማግኘት አለበት የኛ ልጆች ግን ግዴታ ቤት የሚያስፈልጋቸው ልጆች ናቸው በጣም መተያየት ያለባቸው ልጆች ናቸው ሌላው ግን አይነ ስውር ግን ዊልቸር ተሰጥቶት ያያል ይናገራል ዊልቸር ተሰጥቶት መውጣት ይችላል እየተራመደ አንድ ሰው እየገፋው መለመን ይችላል የኛ ልጆች ግን በየትኛው ቃላታቸው ገልጸው ነው የሚናገሩት መናገር አይችሉ መቀመጥ አይችሉ መሄድ አይችሉ ብዙ ነገር ነው ያለባቸው መድኃኒት ይጠቀማሉ እሺ ስለዚህ ይሄን ሁላ ነገር ችግር አለባቸው የኛ ልጆች እኛው ብለናው መናገር ምን ፈልገው ምንድነው እስቲ እኛን እናሳዝናችሁ ለምሳሌ ለኛ ተውት እሺ ልጆቻችን አያሳዝኑ ብርሃን አግኝቶ ተመልሶ ጨለማ ውስጥ ሲገቡ አያሳዝናችሁ እስቲ ይዋቸው አንዴ ይዋቸው እናንተ ህሊናችሁ ራሱ ይውቀሳችሁ እውነት እኛ ብዙ አይደለም ያላችሁን በቀርዱ ከጎናችን ቁሙ እኛን ለመርዳት ተጣጣሩ ካልጋ ለመነሳት ቆሞ ለመራመድ
እኔ እንጃ የምገልጽበት ቃላት የለኝም ለእዝነት። እዝነት በጣም ብዙ መስዋዕት ከፍሎልኛል፣ ብዙ ነገር አድርጎልኛል። በእኔ በኩል ደግሞ በጣም ለእኔ እናቴ ነው፣ አባቴም እናቴም ነው። ከምንም በላይ የትም መሄድ የማልችል ሰው ነበርኩኝ። ጠግቦ መብላት የማይችል ልጅ ነበረ። አሁን ግን ጠግቦ ይበላል። አይደለም አንዴ 3 ይበላል ልጄ። ያን 3 አይደለም አንዴ ራሱ አላበላውም ነበረ። አርፎ ተርፎን የራሴ ጠግቤ እበላለሁ። አሁን ላይ ንጹህ ልብስ ለብሳለሁ፣ ያለብሰኛል። እዝነት ከልጄ አርፎን ለኔ ተርፏል። ከዛ በፊት ግን ምንም የሌለኝ ሰው ነበርኩኝ። ምክንያቱም አንድ ሰው ምን ማድረግ ይችላል? ምንም ማድረግ አይችልም። እዝነትም ምንም ማድረግ አይችልም። እንደኔ ነው። እኔ አሁን ያላባት እንደማሳድጋቸው ልጆች እዝነትስ እንዴት ብሎ ይያዛቸው እነዚህ ልጆች? የለውማ ቤት ከሌለው ያገኘውን እርዳታ ለቤት ክራይ ከከፈለው እሺ በምኑ ያብላቸው? በምንስ እነዚህ ማቴሪያሎቹ በምን ያስገባ? አይችልም። ለምን ቤት ካለው ግን ሁሉንም ነገር ማድረግ ይችላል። ያንንም ውጪ እንኳን የተመዘገቡትንም ማስገባት ይችላል። አቅም ይኖረዋል ቤት ካለው። ምንድነው አሁን ለምሳሌ ለልጆች ክፍል ጥበት አላቸው። ሲመገቡ ተጣበው ነው፣ እዛው ይበላሉ፣ እዛው ነው የምናንከባልላቸው፣ እዛው ነው ዊልቸር ያለው። እኛ እንኳን ስንመግባቸው ተደግፋችሁ ቁጭ በሉ ዶክተር ይለናል። ለምሳሌ ለእናንተም ደህንነት ኮርለን ላይ ቁጭ ብላችሁ መግቡ እንባላለን። ግን ቤቱ አይበቃማ። የቱ ጋር ቁጭ ብለን እናብላሽ? ልጆቹ አብልታችሁ ዊልቸር ላይ አድርጓችሁ ይባላል። ለዊልቸር ቦታ የለውም፣ ቤቱ ጠባብ ነው። ሰፊ ግን ቦታ ካለ አንድ ክፍል ላይ እናበላቸዋለን፣ አንድ ክፍል ላይ መጫወቻ እናደርገዋለን፣ አንድ ቦታ መጸዳጃ እናደርገዋለን። እኛ ግን እዛው አብልተን እዛው እናለብሳለን፣ እዛው እናስተኛለን። ምክንያቱም ከጥበቱ አንጻር ነው፣ አቅሙ ስላልቻለ ነው። እዝነት እባካችሁ እዩን፣ ተረዱን ችግራችንን። ለእኛ ሳይሆን ለልጆቹ ስትሉ እዩዋቸው፣ ያሳዝኗችሁ።